እግዚአብሔር ብርሃንና መድኃኒቴ ነው። እግዚአብሔር ብርሃንና መድኃኒቴ ነው። እግዚአብሔር ብርሃንና መድኃኒቴ ነው። እግዚአብሔር ብርሃንና መድኃኒቴ ነው። ከባርነት ቀንበር ያወጣህ እስራትን ፈተህ የለቀቀ ምስጋናዬን እንካ የኔ ጌታ፣ እንዳንተ ላየሁ የሚረዳ የሕይወት ምንጭ ነህ ለተጠማ፣ እንዲሁ ብርሃኔ ጨለማ። የሕይወት ምንጭ ነህ ለተጠማ፣ እንዲሁ ብርሃኔ በጨለማ። እግዚአብሔር ብርሃንና መድኃኒቴ ነው። እግዚአብሔር ብርሃንና መድኃኒቴ ነው። አሜን። እግዚአብሔር ብርሃንና መድኃኒታችን ነው። መዝሙረ ዳዊት ምዕራፍ 27 ቁጥር 1 ላይ እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛው ነው፣ የሚያስደነግጠኝ ማን ነው ይላል። አሜን። እግዚአብሔር ብርሃናችን ነው። አሜን። እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ስለዚህ እግዚአብሔር ብርሃናችን ስለሆነ የሚያስፈራን የለም። እኛ በጨለማ አይደለም ያለ ነው፣ በብርሃን ውስጥ ነው ያለ ነው። እግዚአብሔር ብርሃናችን ነው፣ የሕይወቴ መታመኛ ነው ይላል። የሚያስደነግጠኝ ማን ነው? እግዚአብሔር የሕይወታችን መታመኛ ነው። እንደዚህ ማብራት ጥፍት የሚል ብርሃን አይደለም። እኔ እዚህ ያለነውበት ሀገር ሄርኬን የሚባል አለና ሲመጣ ማብራት ያጠፋል፣ ውሃ ያጠፋል። ኢትዮጵያ ደግሞ ያው ማብራት ይጠፋባቸዋል። እንደዛ አይደለም። የዘላለም ብርሃናችን ነው እግዚአብሔር። አሜን። ስለዚህ በሱ ተማምነን በብርሃን ውስጥ እንመላለሳለን። እሱ ብርሃናችን። ዳዊት እንዳለው እግዚአብሔር መድኃኒቴና አሜን፣ እግዚአብሔር መድኃኒቴ ነው።